የአሜሪካ የባህር ኃይል እጅግ አሳሳቢ በሆነ የመርከብ ግንባታና የኃይል አቅም ቀውስ ውስጥ ይገኛል። የባህር ኃይል ተጠባቂ ጸሐፊ ሃንግ ኮው በግልጽ እንደተናገሩት መርከቦች በቂ ባለመሆናቸው ምክንያት በጦር ግንባር የሚቆይበት ጊዜ እስከ 11 ወራት እንዲረዝም ተደርጓል። ይህ ደግሞ በባህር ኃይሉ ላይ እጅግ ከፍተኛ ጫና እና የሰራተኞች መሟጠጥን እያስከተለ ይገኛል። የአሜሪካ የባህር ኃይል አዲሱ የመርከብ ግንባታ እቅድ በዋናነት የሚከተሉትን ነጥቦችን ይይዛል። በ2031 መጨረሻ ላይ 46 ነባር መርከቦች፣ 2 አውሮፕላን ተሸካሚ መርከቦችን፣ 10 አጥፊ መርከቦችና 16 ሰርጓጅ መርከቦችን ከስራ ለማሰናበት ታቅዷል። የባህር ኃይሉ መርከቦች ቁጥር በ27 ወደ 288 ዝቅ እንደሚል የሚጠበቅ ሲሆን ደግሞ ይህ የታቀደው 350 የመርከብ ግብ እጅግ የራቀ ነው። እነዚህ ነባር መርከቦች በ47 ሰው አልባ ድሮኖችና 16 የውሃ ውስጥ ተሽከርካሪዎች ለመታከል መታቀዱ ለጦር ሜዳ ብቃት ያላቸውን ባህላዊ የጦር መርከቦች አስተማማኝነታቸው ባልተረጋገጠ አዲስ ቴክኖሎጂ መተካት ስለመሆኑ ጥርጣሬዎችን ፈጥሯል። አሜሪካ የባህር ኃይሏን ለማዘመን የሚታይበት መንገድ በርካታ መሰናክሎች የገጠሏት ይመስላል። ቀደም ስለነበሩት ሊቶራል ኮምባት ሺፕ እና ዙም ዋል ያሉ ፕሮጀክቶች በመጠነኛ አቅርቦት ከተቋረጡ በኋላ አዲሱ የኮንስቴሌሽን ፍሪጌት ፕሮጀክትም ተመሳሳይ ፈተናዎች የገጠሙት ነው። የራንድ ጥናት እንደሚያመለክተው በፓስፊክ ውቅያኖስ ውስጥ በሚፈጠር ጦርነት ወቅት የተጎዱ መርከቦችን መጠገን የአሜሪካ የባህር ኃይል አሁን ካለው አቅም በላይ የቴክኒሻን እጥረት፣ መርከቦች ደረጃቸውን ያልተጠበቁ መሆናቸውን እና የአጋር ሀገራት የመርከብ መጠገኛ ጣቢያዎች በቀላሉ ለጥቃት የተጋለጡ መሆናቸው መርከቦች ተጎድተው እንዳይመለሱ ያደርጋቸዋል። በአንጻሩ ቻይና የባህር ኃይሏን በከፍተኛ ፍጥነት በማስፋፋት ላይ ትገኛለች። ቻይና በአሁኑ ወቅት በዓለም ላይ ትልቁ የመርከብ ግንባታ አቅም ያላት ሀገር በመሆኗ እና የባህር ኃይሏ ቁጥር ከአሜሪካ በመብለጡ የባህር ኃይል በላይነቷ እየተቀየረ ይገኛል። አሜሪካ በኢራን አካባቢ ያሳያችው አቅም ውስንነት እና በቴክኖሎጂ ላይ ያለው የዋጋ ክፍተት የምዕራባውያንን የባህር ኃይል ከጊዜ ወደ ጊዜ እየተዳከመ መምጣቱን ያሳያል። የአሜሪካ የባህር ኃይል በታቀደው 1.5 ትሪሊዮን ዶላር ፕሮጀክት ቁጥራቸው የሚቀንስ ነገር ግን ዘመናዊ መርከቦችን ለመገንባት ቢሞክርም የኢንዱስትሪው አቅም፣ የጥገና አውታሩ እና የሰው ኃይል እጥረት ይህንን ግብ ለማሳካት እጅግ ከፋት እንደሆነ ያሳያል። ቻይና በየቀኑ በምታደርገው የባህር ኃይል አቅም የአሜሪካ እቅድ በወረቀት ላይ ያለ ኃይል ብቻ እንዳይሆን የገሃዱ ዓለም ስጋት በየጊዜው እየገዘፈ ይገኛል። የቀረበው ትንታኔ የአሜሪካን የባህር ኃይል ስትራቴጂካዊ ሁኔታን የቅርብ ጊዜ መረጃዎች መሰረት ያደረገ ነው። ይህ የረጅም ጊዜ የመርከብ ግንባታ እቅድ በውሳኔ ሰጪዎችና በወታደራዊ ባለሙያዎች መካከል አሁንም ከፍተኛ ክርክር እያነሳ ይገኛል። ሃሎ ወርልድ ኒውስን ሰብስክራይብ እያደረጉ ቤተሰብ ይሁኑ።